ዋልቦ ፍርሃት ውስተ ተፋቅሮትነ ዋልቦ ፍርሃት ውስተ ተፋቅሮትነ አድላ ተፋቅሮሰ ፍጽምት አፍአ ታወፅአ ለፍርሃት እስመ ፍርሃትሰ መቅሰፍት ባቲ ወዘሰ ይፈርህ ኢኮነ ፍጹመ በተፋቅሮ ወንህነኒ ንትፋቀር በበይናቲነ ወናፍቅሮ ለእግዚአብሔር እስመ ውእቱ ቀደመ አፍቅሮተነ። ለእኔ ይገባኛል፣ ለእናንተ ምናልባት ላይገባ ይችላል። በአማርኛ ደግሞ አነበዋለሁኝ። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 18 ያለ ክፍል ነው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛ እንወደዋለን። እርሱ አስቀድሞ ወዶናልና እኛ እንወደዋለን። በነገራችን ላይ የእሁዱ መልእክት ነው ይሄ። የሁለተኛው ዲያቆን ምንባብ አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 እስከ መጨረሻው የኒቆዲሞስ ዕለት እሁድ የሚነበበው የእግዚአብሔር ቃል ነው። ቀለል ባለ አማርኛ ደግሞ ሳነበው ምንድነው የሚለው? 4:18 ከልብ የሚወደንን ሰው እንደማንፈራው ሁሉ ተመልከቱ። ከልብ የሚወደንን ሰው እንደማንፈራው ሁሉ እግዚአብሔርም የሚወደን ፍጹም በሆነ ፍቅር በመሆኑ እንደሚቀጣን በማሰብ ብቻ አንፈራውም። ተመልከቱ። ከልብ የሚወደንን ሰው እንደማንፈራው ሁሉ እግዚአብሔርም የሚወደን ፍጹም በሆነ ፍቅር በመሆኑ እንደሚቀጣን በማሰብ ብቻ አንፈራውም። እግዚአብሔር ይቀጣኛል በሚል ስጋት የሚፈራ ሰው እግዚአብሔር ፍጹም በሆነ ፍቅር እንደወደደው ገና ያላረጋገጠ መሆኑ ይታወቃል። እርሱ አስቀድሞ ስለወደደን እኛም መወደድን ከእርሱ ተማርን ይላል ሐዋርያው ዮሐንስ። ቴዎጎሎስ አቡቀለምሲስ የቤተ ክርስቲያናችን አለይታ የሆነ ፍቁረ እግዚ አቡቀለምሲስ ቴዎጎሎስ ተራ ቁጥሩን በትክክል አላስቀምጥ እንጂ ቴዎጎሎስ ፍቁረ እግዚ አቡቀለምሲስ እና እሱ ነው ይሄንን ስለ ፍቅር ነው ያስቀመጠው። ምክንያቱም
ከልብ የሚወደንን ሰው ይላል። በሰው መስሎ ነው። ከልብ የሚወደንን ሰው እንደማንፈራው ሁሉ እግዚአብሔርም የሚወደን ፍጹም በሆነ ፍቅር በመሆኑ እንደሚቀጣን በማሰብ ብቻ አንፈራውም። እግዚአብሔር ይቀጣኛል በሚል ስጋት የሚፈራው ሰው እግዚአብሔር ፍጹም በሆነ ፍቅር እንደሚወደው ገና ያላረጋገጠ መሆኑ ይታወቃል። እርሱ አስቀድሞ ስለወደደን እኛም መወደድን ከእርሱ ተማርን ይላል። እንግዲህ ይሄ ቃል የነገው እሁድ ክፍለ ንባብ ነው። ነገ እሁድ በሁለተኛው ዲያቆን የሚነበብ ክፍለ ንባብ ነው እና ዋልቦ ፍርሃት ውስተ ተፋቅሮትነ፣ በመፋቀር ውስጥ ፍርሃት የለም ነው። በመፋቀር ውስጥ ፍርሃት የለም። ፍርሃት ያለ ከልብ አለመገናኘት፣ ከልብ አለመያያዝ ነው እና ኒቆዲሞስ ወደ ጌታችን ወደ ኢየሱስ ክርስቶስ በሌሊት ሲሄድ ፍቅር ይዞት ነው። የእግዚአብሔር ፍቅር ይህ ሰው እውነት ታምራቶችን የሚያደርገው ከእግዚአብሔር ባይሰጠው ኖሮ እንዲሁ ከእግዚአብሔር ያልተሰጠው ሰው ምንም ሊያደርግ አይችልም። ምክንያቱም በዚሁ በዮሐንስ ወንጌል ውስጥ ሰው ከላይ ካልተሰጠው በቀር አንዳች ሊቀበል አይችልም ይላል። ሁሉ ነገር ከላይ ነው፣ ከእግዚአብሔር ነው፣ ከላይ ነው፣ ከሰማይ ነው። ከላይ ካልተሰጠው በቀር አንዳች ሊቀበል አይችልም። እግዚአብሔር ካልሰጠን በረከቱ፣ ረድኤቱ፣ ሁሉ ነገር በእኛ ላይ ሊዘንብ ሊሰጠን አይችልም ወገኖቼ። ስለዚህ ምንድነው አንደኛ የሄደበት ምክንያት ታምራቶችን ሲያደርግ ጌታችን ኢየሱስ ክርስቶስ አየው። ኒቆዲሞስ እንግዲህ የአይሁድ መምህር ነው። የአይሁድ መምህር ነው። በጣም እጅግ የሆነ የተማረ ሰው ነው። ነገር ግን የተማርኩ ነኝ ብሎ ዝም እየልቀመጥ አላለም። የዮሐንስ ወንጌል ከፈሪሳውያን ወገን ኒቆዲሞስ የሚባል አንድ የታወቀ የአይሁድ መማክርት አባል የሆነ ሰው ነበረ። ይህ ሰው በሌሊት ወደ ኢየሱስ መጥቶ መምህር ሆይ ከእግዚአብሔር ተልከህ የመጣህ መምህር እንደሆንክ እናውቃለን። ይህንንም ለማረጋገጥ የምታደርጋቸውን ታምራት መመልከቱ ብቻ በቂ ነው። ምክንያቱም እግዚአብሔር ከእርሱ ጋር ካልሆነ በቀር እነዚህን አንተ የምታደርጋቸውን ታምራቶች ማንም ሊሰራ አይችልም አለው። ኢየሱስም እውነቱን ልንገርህ፣ አንድ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ዳግመኛ መወለድ። አሁን እንግዲህ ስለ ጥምቀት ነው፣ ስለ ዳግመኛ መወለድ ሐዋርያው ቅዱስ ጳውሎስም ህድግዎ ለብሉይ ወልበስዎ ለሐዲስ ልብስ፣ አሮጌውን ሰው አስወግዳችሁ አዲሱን ልብስ ክርስቶስን ልበሱት ይላል እና ስለ ዳግም ልደት፣ ስለ ዳግም መወለድ ሰው ከእናትና ከአባቱ በሥጋ ይወለዳል፣ በመንፈስ ግን ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ይወለዳል። በጥምቀት
ወነአምን በሃቲ ጥምቀት፣ በአንዲት ጥምቀት እናምናለን። ኢየሱስም እውነቱን ልንገርህ፣ አንድ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ነው። የእግዚአብሔር መንግሥት ልትገለጥለት አይችልም። ዳግመኛ መወለድ አለብህ። ኒቆዲሞስም ይህ ነገር እንዴት ሊሆን ይችላል? አንድ ሰው ከሸመገለ በኋላ ወደ እናቱ ማኅፀን ተመልሶ እንደገና ሊወለድ ይችላልን? በማለት ይችላል ማለት ነውን? ብሎ በጥያቄ መለሰው ለጌታችን ለኢየሱስ ክርስቶስ። ኢየሱስም እውነቱን እነግርሃለሁ፣ በሥጋ መወለድ ብቻ በቂ አይደለም። አንድ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከውሃና ከመንፈስ ቅዱስ ተመልከቱ። በጥምቀት የምናገኘው ያ ጸጋ፣ ያ በረከት ከእግዚአብሔር ጋር አንድ ያደርገናል፣ ወደ እግዚአብሔር መንግሥትም ያስገባናል። ያመነ የተጠመቀ ይድናል። በስመ አብ ወወልድ ወመንፈስ ቅዱስ በሉ በወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ሰው ሲጠመቅ የክርስቶስ ደቀ መዝሙር ነው፣ የእግዚአብሔር ደቀ መዝሙር ነው። ስለዚህ ኒቆዲሞስም ይህ ነገር እንዴት ሊሆን ይችላል? አንድ ሰው ከሸመገለ በኋላ ወደ እናቱ ማኅፀን ተመልሶ እንደገና ሊወለድ ይችላል ማለት ነውን? አለው። ኢየሱስም እውነቱን እነግርሃለሁ፣ በሥጋ መወለድ ብቻ በቂ አይደለም። አንድ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። አንድ ሰው በሥጋ ከወላጆቹ እንደሚወለድ ሁሉ በመንፈሱም ዳግመኛ ከመንፈስ ቅዱስ ይወለዳል። ስለዚህ ዳግመኛ መወለድ ያስፈልግሃል በማለቴ ልትደነቅ አይገባም። ነፋስ ወደ ፈለገው አቅጣጫ ይነፍሳል። የነፋስን ድምፅ መስማቱን ትሰማለህ። ከወዴት እንደሚመጣ የሚነፍስበት አቅጣጫ ወዴት እንደሆነ ግን አታውቅም። ከመንፈስ ቅዱስ የሚገኘውን ሕይወት በተቀበለም ሰው ከመንፈስ ቅዱስ የሚገኘውን ሕይወት በተቀበለም ሰው የሚሆነው ይህ ነው። ኒቆዲሞስም ይህ እንዴት አድርጎ ይሆናል አለው። ኢየሱስም አንተ በአገር የታወቅክ የሙሴ ሕግ መምህር ሆነህ እንዴት የምናገረው አይገባህምን? የማውቀውን እናገራለሁ፣ ስላየሁትም ነገር እመሰክራለሁ። በዘነአምን ነገር ሰማዕተ ንከውን። የማውቀውን እናገራለሁ፣ ስላየሁትም ነገር እመሰክራለሁ። ይህም እውነት ነው። እናንተ ግን ምስክርነቴን አትቀበሉትም። ምድራዊ ስለሆኑ ነገሮች ስነግርህ ልታምን ካልቻልክ ሰማያዊ ስለሆኑ ነገሮች ብነግርህ እንዴት ልታምን ትችላለህ? ከሰማይ ከወረደው በሰው ልጅ በቀር ወደ ሰማይ ተመልሶ የወጣ ማንም የለም። ሙሴ በበረሃ ከናስ የተሠራ እባብ እንጨት ላይ እንደሰቀለ ሁሉ የሚያምንበት ሁሉ የዘላለምን ሕይወት ያገኝ ዘንድ የሰውም ልጅ እንደዚሁ መሰቀል ይኖርበታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር
ዓለምን እንዲሁ በነፃ በመውደዱ አንድ ልጁን ለሰዎች ሁሉ ቤዛ አድርጎ ሰጠ። ስለዚህ እግዚአብሔር አንድ ልጁን ወደ ዓለም የላከው ሰዎቹን ሁሉ በልጁ አማካኝነት ሊያድናቸው እንጂ ሰዎቹን ሁሉ በልጁ አማካኝነት ሊያድናቸው እንጂ ሊፈርድባቸው አይደለም። በልጁ የሚያምን አይፈረድበትም። በልጁ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑ ተፈርዶበታል። አሁኑ ፍርዱም እንደሚከተለው ነው። ብርሃን ወደ ዓለም መጣ። በዓለም የሚኖሩ ሰዎች ግን ስራቸው ክፉ ስለሆነ እግዚአብሔር ከላከላቸው ብርሃን ይልቅ ጨለማን ወደዱ። እንግዲህ ብርሃን ጌታችን ኢየሱስ ክርስቶስ ነው። ስለ ብርሃን ጊዜ በስብከት በዲሴምበር በታኅሳስ ውስጥ በስብከት ብርሃን ኖላዊ ተብሎ የሚመሰገንበት ነቢያት የሰበኩት እና በዛን ሰዓት ይተነተናል ስለ ብርሃን። ጌታችን ኢየሱስ ክርስቶስ ብርሃን ነው። እግዚአብሔር ብርሃኔና መድኃኒቴ ነው ብሎ ዳዊት በመዝሙረ ዳዊት እንደነገረን እግዚአብሔር ብርሃኔና መድኃኒቴ ነው። ብርሃኔና መድኃኒቴ ነው። መድኃኒት ጌታችን ኢየሱስ ክርስቶስ ነው እና ስለዚህ ሐዋርያ ዮሐንስም ከዚህ ለነገ እሑድ ከሚነበበው መልእክት የተካፈልነው ለዚህ ነው እና ኒቆዲሞስ እንደምታውቁት በጣም ባለጸጋ ሰው ነው። በጣም ያለው የተትረፈረፈው ያለው ሰው የተማረም ነው። የተማረ አለቃም ነው። የአይሁድም ያው አለቃ ነው የሚለው እንግዲህ ሊደር ነው። ትልቅ ሰው ነው። የተከበረ ሰው ነው። በጣም ከፈሪሳዊ ወገን ነው ይለዋል። ፈሪሳዊ ነው። ፈሪሳውያን እነማን ናቸው? ፈሪሳውያን እስቲ ተንትኑ። ፈሪሳውያኖች ምንድን ነው ስራቸው? ብዙ የሚያደርጉት ሰዱቃውያንና ፈሪሳውያን ጸሐፍት፣ ፈሪሳውያን የሚባሉ ጸሐፍት ያው እንደምንታወቀው የሰውን የሚጽፉ የሚጸበጽቡ ሪፖርት አቅራቢዎች ማለት ናቸው ጸሐፍት። ፈሪሳውያን ደግሞ የሙሴን ሕግ የሚጠብቁ ናቸው። ሕጋችን ለምን ይጣሳል? ክርስቶስ መድኃኒታችን ኢየሱስ ክርስቶስም ለስቅላት ካበቃው ነገር ምንድን ነው? ዕለተ ሰንበትን ለምን ትሽራለህ ነው። የእኛ ዕለተ ሰንበት የተከበረች ነች በሕጋችን በሙሴ ሕግ። ስለዚህ ሕግን ሽርሃል ተብሎ ነው የአይሁድ ካህናት በአድማ ሰቀሉ ማለት አሳደሙበት እና በርባን የሚባለው ሽፍታ ተፈቶ ኢየሱስ ግን ተገርፎ እንዲሰቀል ጲላጦስን ለመኑት እና በሌሊት ነው። ይሄ ሰውዬ በጣም የተማረ ሰው ነው፣ ኒቆዲሞስ። የአይሁድ መማክርት አለቃ ማለት ነው። ከአድቫይዘር ማለት ነው። የአይሁድ አለቃቸው ነው። ሁሉን ነገር ማድረግ የሚችል ነው እና ይህ ሰው በሌሊት ወደ ኢየሱስ መጥቶ መምህር ሆይ አንተ የምታደርጋቸውን ነገሮች ሁሉ ዓለም ከተፈጠረ ጀምሮ ያደረጋቸው ነገር አካል የለም። አንተ ሰማያዊ ነህ፣ ንጉሥ ነህ እና ብዙ ልዩ ነገሮችን ታደርጋለህ ብሎ
በሌሊት እንግዲህ ተመልከቱ፣ በሌሊት የሄደው የአይሁድ አለቃቸው ነው። ሕግ አዋቂ ነው። የሙሴን ሕግ ጥንቅቅ አድርጎ ሎ የተማረ ሰው ነው። ሕግ አዋቂ ነው። ከዛም አልፎ መማክርት፣ አማካሪ፣ አድቫይዘር ነው እና የተማረ ሰው ያስተውላል። አንዳንዴ ያስተውላል፣ አርቆ ያስባል፣ ያያል። አንዳንድ ሰነፍ ሰዎች ሲያደርጉ፣ መጥፎ ነገር ሲያደርጉ ሲያዩ አዋቂው ያወቀው ሰውና ያላወቀ ሰው፣ በእርግጥ አንዳንድ ሰዎች አወቅን ይላሉ፣ ግን ደግሞ እውቀታቸው ከንቱ ሆኖ ያወቀውን ጀጅ ሲያደርጉ ታያላችሁ። በዚህ ዘመን በእርግጥ ብዙ አዋቂዎች አሉ። ብዙ ማለት ብዙ ያወቁ ሰዎች አሉ በዚህ ዘመን እና ግን አንዳንዶቹ በኢሞሽናል ታያዋቸዋላችሁ። ኢሞሽናል ዊዛውት አንደርስታንዲንግ ማለት ኢሞሽናል መረዳት ከሌለ በጣም ከባድ ነው እና ኢሞሽናል ሲያደርጉ ታያዋቸዋላችሁ። ኒቆዲሞስ ወደ ጌታችን ኢየሱስ ክርስቶስ የሄደው በስሜት አይደለም፣ ወይም የሆነ ነገር። የዘመኑ ሰው ወረተኛ ነው፣ በወረትም አይደለም። ይህን ሰው ደብተርዬ እንደገና ከሱ ማወቅ የሚገባኝን ነገር ማወቅ አለብኝ ብሎ ደብተሩንና እስክሪብቶውን ቀጥታ እንደ ማታ ተማሪዎች ታውቃላችሁ፣ የድሮ ጊዜ ሀገር የማታ ተማሪ ኒቆዲሞስ የማታ ተማሪ ነው፣ የሌሊት እና ደግሞ ኒቆዲሞስ በጣም በዮሐንስ ወንጌል 3 ላይ ነው ተገልጦ የሚታየው። በምዕራፍ 3፣ በምዕራፍ 7፣ በምዕራፍ 19 ላይ ያዙ ይህን ቃል። በጌታችን በኢየሱስ ወንጌል በወንጌለ ዮሐንስ ወይም በዮሐንስ ወንጌል 3 ቦታ ላይ ተገልጦ ይታያል። አንደኛው የመጀመሪያው ያው ሊማር ወደ ጌታችን ሊያውቅ እውቀቱን ምንድን ነው ይባለው? እውቀቱን ሰው አንዳንድ ሰዎች ድሮ በትምህርት ቤት ሕይወታቸውን የሚያሳልፉ ነበሩ። አወቅን ብለው በቃን የማይሉ ማለት ነው። በዚህ በመንፈሳዊው ዓለም ማለት ነው። በእኛ በቅኔውም ሆነ በመጻሕፍቱ ለማደላደል ማለት ነገሮቹን ጥሩ አድርጎ በቂ። አሁን እኮ ግልብ ዓለም ነው፣ መጨረሻ ግልብ ዓለም ነው። ትንሽ አንድ የአምስት ክብረ በዓል ካወቀ መርጌታ ነው እና መዝሙራትን እንደዚያ ካወቀ በቃ አቋቋም በጉቦ ይሰጠዋል። የአቋቋም መምህር ነኝ ይላል፣ የመጻሕፍት መምህር ነኝ ይላል፣ የቅኔ መምህር ነኝ ይላል። መቼም የአሁኑ ትውልድማ በስመ አብ ወወልድ ወመንፈስ ቅዱስ በጣም ኃይለኛ ነው እና ቶሎ ብሎ ግሪኑ ላይ ነው። ግሪኗን ለመንከስ የማይደረግ ሽቅድምድም የለም፣ መሽቀዳደም። ያው ግሪኑ ይገባቸዋል። ዶራ ነው ማን ነው ገንዘቡ ነው ሶሪ ገንዘብ ደሞዝ ለማግኘት አችን ይዞ በቃ ጠምጥሞ መሮጥ ነው እና እውቀቱን ሂጄ ሌሊት መማር አለብኝ
መመራመር አለብኝ። አዋቂ ነኝ ግን ይበቃኛል አላል። ልሂድና የሚያደርጋቸው ነገሮች ሁሉ ከእግዚአብሔር የተሰጠው ሰው ነው ብሎ ነው ሄደው እና አንተ እንዳውም መምህር ሆይ ረቢ ከእግዚአብሔር ተልከህ የመጣህ መምህር እንደሆንክ እናውቃለን። ረቢ ሰገደ በመንፈቀ ሌሊት ለረቢ በመንፈቀ ሌሊት ነው ሄደው። ኦኬ በመንፈቀ ሌሊት እና ካህናት በእግዚአብሔር ቤት ሌሊት ተነስተው ማህሌት ይቆማሉ፣ ሰዓታት ይቆማሉ፣ ብዙ ነገሮች ከእግዚአብሔር ጋር እንዲያውም ሌሊት ነው የግል ጸሎትም የሚያምረው። በጣም ሌሊት ድሮ የአዳር ፕሮግራም እየተባለ የሰንበት ተማሪዎች ሁሉ ሲያደርጉ አይ ነበረ ድሮ ዲያቆን ሆኜ እና ይሄ ፍቅር ስለያዘው ነው። ተግባባ። ፍቅር የጌታ ኢየሱስ ክርስቶስ ፍቅር ስለ በርቀት ተመለከተ። ቺ ነገርማ ሄጄ ቀረብ ብዬ የሚያደርገውን መጠየቅ አለብኝ። ልክ ተማሪ መምህሩን ይጠይቃል እና መምህር ሆይ ነው ያለው። አክብሮ ፈጣሪውን ዝቅ ብሎ ተገዝቶ መምህር ሆይ አንተ የምታደርጋቸው ነገሮች ከላይ ከእግዚአብሔር የተሰጠህ ሰው መሆንህን አረዳለሁ እና እንዴት ነው ብሎ ሲጠይቅ ጌታችን ኢየሱስ ክርስቶስም ስለ ጥምቀት፣ ስለ ዳግም መወለድ በቀጥታ ይህን ትምህርት ሰጠው። ስለዚህ ነገ እሑድ ቅዱስ ያሬድ ባለፈው 5ኛው መዝሙር ደብረ ዘይት ነበረ። ትላንት ደግሞ 6ኛው ገብርኄር ቸር አገልጋይ፣ እውነተኛ አገልጋይ ብሎ ሰይሞታል። አሁን ኒቆዲሞስ ነው። ከዚያ ቀጥሎ ሆሳና ነው። ይህ በጣም ቻሌንጅ የበዛበት ነው። የኛ ጾም እንደምታውቁት ቻሌንጅ የበዛበት ፈተናው በጣም 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 እኔ ፈራው እዚህ በጊዜ እፈራለሁ። ፈጣሪ በሰላም አስፈጽመኝ እያልኩ ማለት ነው። ትንሽ ነው የቀረው እና ሐዋርያው ዮሐንስም ይህንን ወንጌሉንም የጻፈው እሱ ነው። መልእክታቱንም የጻፈው እሱ ነው። ብዙ ዮሐንሶች አሉ እና አንደኛው መጥምቀ መለኮት ቅዱስ ዮሐንስ ነው። ሁለተኛው ወንጌላዊው ወልደ ነጎድጓድ ቅዱስ ዮሐንስ ነው እና ምንድን ነው በዮሐንስ መልእክት ላይ ትልቁ ነገር 4:18 ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። የሚፈራም ሰው ፍቅሩ ፍጹም አይደለም። እርሱ አስቀድሞ ወዶናልና እኛ እንወደዋለን። ደግሞ ምእመና እንደው እኛ እንወደዋለን። እንደው እግዚአብሔርን ባለንበት ዘመን እንወደዋለን። እግዚአብሔርን ከወደድን ሰውን ለምን አንወድም? እኔ አሁን መልእክቱ ይሄ ነው። ኮንክሉዥኑ እሱ ወዶናልና እንወደዋለን ይላል። ያው መልእክቱ ፍቅር ሰሐቦ ለወልደ ኃያል መንበር ወአብጽሖ እስከ ለሞት። ከላይ የሰው ልጅ ስለ ሰው ልጅ
ከላይ ከጸባዖት ወርዶ ከድንግል ማርያም ከመቤታችን ተወልዶ ሰው ሆኖ ብዙ ዕድሜ አልኖረም፣ አልቆየም። 33 ዓመት ከ3 ወር ነው ለዛ እና የእኛን ሕማም ታሞ የእኛን ቁስል ቆስሎ ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 2 ላይ እርሱም ኃጢአት አላደረገም። ምዕራፍ 2 ቁጥር 22 እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ፣ እንደ በጎች ትቅበዘበዙ ነበርና፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል ይላል ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ቁጥር 22 እስከ መጨረሻው። በመገረፉ ቁስል ተፈወሳችሁ ነው እና ዛሬ የእግዚአብሔር ሰው ሆነን ለመገኘት በጣም 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 ብዙ አዳጋች የሆኑ ነገሮች አሉ ወገኖች። እግዚአብሔር ይሰውረን። ያው ተመልሶ ሊመጣ ነው አምላካችን። ምን ይዘን እንደምንጠብቀው ግን ፍቅር የለ፣ ሰላም የለ። ሰው ለሀገሩ ለተወለደባት ሀገር ሰላም የማያስብ ትውልድ ነው የተፈጠረው። ሰላም የማያስብ እሱ ሰላም አለ ሀገር። እናት ትረሳኒ ነው ዘወለደት ወልዳ፣ እናት የወለደችውን ሕፃን ትረሳዋለች? ትጠላዋለችን? እናት ሀገር ናት። እናት ኢትዮጵያ ነች። እንደው በጣም በጣም ከባድ ነው። እንግዲህ ድሮ እኛ ልጆች ሆነን ውጭ ሀገር የሄዱ ሰዎች ቶሎ ተምረው ቶሎ ወደ ሀገራቸው ይሮጡ ነበር፣ ይመለሱ ነበር። የኛው የራሳችን ክፋት ነው። ምድሩን የደም መሬት፣ የጦርነት መሬት ያደረግነው ለሀገር ሰላም ብናስብ፣ ለሀገር ሰላም ብንጸልይ፣ ሀገራችን የተረጋጋች ሀገር ሆና እንቁ የሆነች ሀገር አለችን። እንቁ የሆነች የተከበረች የአፍሪካ ቀንድ ሆርን ኦፍ አፍሪካ እና ወገኖቼ፣ ኒቆዲሞስ በሌሊት ወደ ጌታችን ወደ ኢየሱስ ክርስቶስ ሂደዋል። ሂዶ ከስጋ የተወለደ ስጋ ነው፣ ከመንፈስ ግን የተወለደ መንፈስ ነው። ዛሬ ዓለሙን የምታዩት በስጋ ነው። በጣም ያሳዝናል። በስጋ ነው ዛሬ ያለው ዓለሙ። ይሄ በተለይ ይሄ እውነት በእኔ ቋንቋ መግለጥ ያልፈለግኩት ዘር የሚባለው ነገር እስቲ ዘር ሊዘራን ወጣ ይላል። ዘር እንግዲህ የምናውቀው ድሮ አባቶች ንጹሕ ዘር ያስቀምጡና ሄደው ወቅቱ ሲደርስ ይዘራሉ።
ለእግዚአብሔር በእምነት ለምድር ይሰጣሉ። በእምነት ምድር ደግሞ አደራዋን ጠብቃ ለገበሬው ስትሰጥ እናያለን። እና ያ በእግዚአብሔር ቸርነት ማለት ነው። እና ገበሬው በእምነት ለፈጣሪው እግዚአብሔር ሆይ ይህንን የምዘራውን አዝመራዬን ጥሩ ሰብል እንዲሆን በእምነት የሰጠውን በእምነት እንድሰጠኝ ብሎ ይዘራል። እና ስለዚህ ወገኖቼ ከዚህ ታላቅ ሰው ከኒቆዲሞስ የተማርነው የመጨረሻ ክርስቶስን ከመስቀል ላይ አውርዶ በአልባስጥሮስ ቢልቃጥ ማነው በጥሩ የሆነ ሽቶ ፈጣሪውን ገንዞ የቀበረ ሰው ነው። የአርማትያሱ ዮሴፍና እሱ ታላቅ የቤተ ክርስቲያናችን አለይታ ናቸው። ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዶናት ቤተ ክርስቲያን በመኃልየ ሃምሳ ዮሴፍንና ኒቆዲሞስን ሳታቋርጥ እሁድ እሁድ ታከብራቸዋለች ቤተ ክርስቲያን። ስለዚህ የሰማዕቱ የቅዱስ ጊዮርጊስ ተራዳኢነት ዛሬ ቅዱስ ጊዮርጊስ ነው። ተክለ አባታችን ጻድቁ ነው። ጻድቁ አባታችን አቡነ ተክለ ሃይማኖት፣ ሰማዕቱ ቅዱስ ጊዮርጊስ በረከታቸው ረድኤታቸው አይለየን ወገኖቼ። በእምነት ያቁመን። ሁላችንንም ያችን የምንወዳት ሀገር ሰላም ሆና ስለ ሰላም ሁላችንም ጸልየን አስታራቂዎቹ ነን። የማስታረቅ አገልግሎት እንድንሰራ ያስፈልጋል። እያንዳንዱ ቄስ መነኩሴ ለሰላም መቆም አለበት። ከኛ ችግር ነው ይሄ የመጣው፣ እኛ ስላልተናገርን ነው ደፍረን። በፍቅር ፍርሃት የለም ብያቸዋለሁ ቅድም። በፍቅር ፍርሃት የለም። ስለዚህ አገር የምንወድ ከሆነ በፍጹም ፍቅር ፍርሃትን አውጥተን ጥለን ለሰላም መቆም አለብን። በቃ ለሰላም። አሁን ግዴለሽ ትውልድ ነው የተፈጠረባት ኢትዮጵያ ላይ። ግዴለሽ ምንም። እና ወገኖቼ እግዚአብሔር ከቤተ ክርስቲያናችን ወደ ጌታችን ኢየሱስ ክርስቶስ ሄዶ ትምህርት ከተማረው ከኒቆዲሞስ በረከት ረድኤት ይክፈለን። ሰንበተ ክርስቲያን ሁልጊዜ ለለሰሙኑ ትትቀመር፣ በየሳምንቱ አዲስ እየሆነች ትመጣለች። ዕለተ ሰንበት ከዕለተ ሰንበት ረድኤት በረከት ይክፈለን እና ይህንን የምትሰሙ ምናልባት ለክቡራን ምእመናን እንዲደርሳቸው ሰብስክራይብ አድርጉ። አዎ ሰብስክራይብ አድርጉ፣ ሼር አድርጉ፣ አድምጡት፣ አይጎዳችሁም። ሌላ ነገር ፖለቲካ ከምትሰሙ ይህን ጣዕም የእግዚአብሔርን ድምፅ መስማት በእውነት አሁን ተስኖናል። በእውነት ይሄ መጥፎ ነገር ነው። አሁን በቃ አንዱን አንዱ ሲሰድበው፣ አንዱን አንዱ ሲያቋሽሸው፣ አንዱን አንዱ ነው። ክርስቶስ የሞተለትን ሕዝብ እንዴት ነው ጎበዝ እርስ በርሱ አንዱን አንዱ ፖዘቲቭ ቲንኪንግ የሌለው ትውልድ፣ ጥሩ ነገር የማያስብ እና ወገኖቼ ይቅርታ አድርጉልኝ። እንከባበር፣
አንዱን አንዱ አይናቀው፣ አንዱ በአንዱ ላይ የቃየል መንፈስ አይኑረው። ቃየል ነፍሰ ገዳይ ነው፣ ታውቃላችሁ። ቃየል ወንድሙን ገድሏል። የቃየል መንፈስ ከኢትዮጵያ ምድር ላይ ይወገድ ብላችሁ ጸልዩ። የቃየል መንፈስ ቅናት ነው። ሰው ሲያገኝ ይቀናል፣ ሰው ሲያልፍለት ይቀናል፣ ከዚህ አልፎ ይገድለዋል ማለት ነው። እና የመገዳደል መንፈስ ጥሩ አይደለም ለሀገራችን። ይቁም ብላችሁ ጸልዩ። ለማስቆምም ደግሞ የቃየል መንፈስ ምድሬን አያቆሽሻትም። የቃየል መንፈስ ወንድሜ አቤልን አይገልም። እግዚአብሔር የሞተለት ሕዝብ ነው። እርስ በርሱ አንዱ ለአንዱ በክፉ መተያየት፣ በቅናት መገዳደል የለብንም ማለት አለብን። እና ዛሬ ቅናት ነው እንዳየሁት። አሁን ከዝም ብሎ ቅናት የመነጨው ከቃየል ነው፣ ታውቃላችሁ። ቀንቶ ነው ወንድሙን የገደለ ድንጋይ አንስቶ። እና ወንድሙን ገዳይ ነው በአሁኑ ዘመን። ለገንዘብ ብሎ ይገለዋል። እሱ ገሎ የሚኖር ይመስለዋል። እና ይህን የመሳሰለውን ስታዩ በጣም ታዝናላችሁ። ያው መንፈሴ እንደው በጣም ድሮ አባቶቻችን የኔ ወገኖች ቀደም ብለው ነው የሄዱት። አብዛኛዎቹ በንጉሱ ነው የሄዱት። አዎ ብዙም አልቆዩም እና በደህናው ጊዜ ነው፣ ጥሩ ጊዜ ነው የሄዱት። ምክንያቱም መሄድ ያለባቸውን ጊዜ ሂደዋል። ቢቆዩ ኑሮ አይምሯቸው ቆስል ነበረ፣ እንደኔ አይምሯቸው ይደማ ነበረ እንደኔ። አሁን መኖር አይባልም። ለሀገር ሰላም የማያስብ ትውልድ በቅሎም እና ወገኖች ሰላም እናስብ። አሁን እንዲሁም በዚህ በራሱ በጾሙ የሚገዳ ጦርነት አለ ማለት ነው ሀገራችን። በዚህ በጾሙ ትንሣኤስ ሆሳናስ ክርስቲያን ከሆነ ቤተክርስቲያን ሄዶ አይጸልይም፣ አይሰግድም። የፈለገውን ነገር ሁሉ የሚያገኘው እኮ ዝቅ ሲል ነው። በዝቅታ ከፍታ ይመጣል። ወዘአለ አለ ርእሶ ይትሃት ወዛ ታሃተ ርእሶ ይትለአል ነው ፈሪሳዊ የተሰጠው። ራሱን ከፍ ከፍ የሚያደርግ ሁልጊዜ የተዋረደ ነው፣ ይዋረዳል። ራሱን ዝቅ ያደረገ ደግሞ ይከብራል ወገኖች። እና ራሳችን ዝቅ አድርገን ለሀገራችን ለኢትዮጵያ፣ ለእናታችን ለምንወዳት ሀገራችን ኢትዮጵያ ሰላም አግኝታ ጸጋዋ ሰላም ለሀገሪትነ ኢትዮጵያ ሰላም ለሀገሪትነ ኢትዮጵያ ለታሪካሃ ወለሰራዊታ ወለመኳንንታ ወለሕዝባ። ቅዳሴውም ዝማሬውም መዝሙርም ሁሉም ነገር የሚያምር ሀገራችን ኢትዮጵያ ሰላም ስትሆን ነውና ለሰላም እጆቻችን የተዘረጉ ይሁኑ። የሰላም ኮሚቴ መዋቀር አለበት። የሰላም ኮሚቴ ሰላም የሚያመጣ
ካህናቱ ናቸው። እኔ አንዴ ሱዳን ሁኜ የዩኒቨርሲቲ ተማሪዎችን ጠቅላይ ሚኒስትር አብይ ሰብስበው ሐምሌ ላይ ሲያነጋግሩ ሰማ ነበረ እና ሱዳን ነበርኩና አይ እኛ እኮ አሁን እዚህ ጋር ዝም ብለን የምንጮኸው በከንቱ ነው። ካህናቱ ከኛ ጋር አብረው ይሰበሰቡ ጥሩ ነበረ። ለምን በቀጥታ የሚገናኙት አታችመንት ያላቸው ካህናቱ ናቸው። በሰፈር ሄደው የሚያሳድሙ፣ ጸበል የሚረጩ እና ካህናቱን ማያዝ ነበረብን ብለው ሲናገሩ ሰማሁኝ። እዛ ሱዳን ሀገር ሐምሌ ላይ ነው እንደዚህ ስብሰባ ሆኖ የዩኒቨርሲቲ ተማሪዎች፣ አስተማሪዎች፣ ሊቃውንቱ፣ የመምህራን ዓለማውያን እና ካህናቱ ብንተጋ ሰላምን ማምጣት እንችላለን ነው። ካህናቱ ለሰላም ብንተጋ እኛ እርስ በራሳችንም ሰላም የለንም። አንዱን አንዱ የሚያሳድድ የውሻ መንፈስ። ውሻ በአንድ ላይ ሲጫወቱ ይቆዩና አንደኛው አጥንት ካገኘው ይልበታል። ያን መንፈስ እናስወግድ ወገኖች። አንዱ ለአንዳችንም፣ አንዱ ቅዱስ ለአንዱ ቅዱስ፣ አንዱ ካህን ለአንዱ ካህን ሰላም ማሰብ አለበት አስቀድሞ። ከዛ በኋላ የሰላም ሰው ይሆናል እና ሰላም ማምጣት የምንችለው ምዕመናኖቹ አይደሉም። አሁን ጠቅላይ ሚኒስትር አሁን ብዙ ሰብስበው ምን ብለው ሲያናግሩ አይ ነበረ ለተወሰነ 1 ዓመት በፊት ነው እንደ ግን በዛ መካከል ካህናቱ የተሰበረ ልብ መኖር ነበረባቸው። መኖር ነበረ ከልብ። አንዳንዶቹ ኦፖዚት የሆነ ነገር ሲያቀርቡ አይቻልም፣ ተቃራኒ የሆነ ነገር እና እኛ ካሰብንበት የወደቀውን ማንሳት እንችላለን። እንደዚያ እንደ አልፎ ሀጁ ሌዋዊ ሳይሆን እንደ ርኅሩኅ ሳምራዊ ሆነን እንገኝ ወገኖች። አዎ ያ ሌዋዊ ማለት ጠምጣሚ ማለት ነው። አንድ አስታውሳለሁ፣ አንድ የሆነ ቦታ ነው፣ ሀገሩን ስቴቱን ማን ነው ከተማውን አልናገርም፣ ኢትዮጵያ ነው። እና አንድ ቀን አንዱ ቄስ ጥሩ አድርገው ጠምጥመው ይመጣሉ ቤተክርስቲያን ማለት እና አንደኛው እንዲያውም ይመኑ ይሆነ መምሬ መጠምጠም ይችላሉ፣ የጠመጠሙት አይፈታም። እና ቄሶች የጠምጣሚዎች ነን ነገር ማለት ነው። እና ያንን መፍታት የምንችለው እኛው ነን። ቁልፉ እኛ ጋር ነው። እና እግዚአብሔር ጸጋውን በረከቱን ያድለን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድለ ትሩፋታቸው አይለየን። ሀገራችን ሰላም ሆና ሁሉም ወደ ሀገሩ ገብቶ ከዚህ ዓለም እስከሚጠራ ድረስ ሁሉም ልጆቹን ይዞ ክረምት ሐምሌ ከዚህ ሀገር ትምህርት ሲዘጋ በሰላም ሂዶ ልጆቹን እዚህ ሀገር አስጎብኝቶ እንደገና ተመልሶ የሚመጣበት የሚሆነው ሀገር ሰላም ሲሆን ነው እና የእግዚአብሔር ሰላም አይለየን። ለሀገራችን ሰላምን እናስብ። ካህናት ተነስተን ሰላምን እናውጅ። ይህ ነው ያለኝ። ነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል አምላካችን ክብር ምስጋና ይድረሰው። አሜን።